ሰላም ሰላም እንዴት ናችሁ? ውድ የሀሴት ቲዩብ ተከታታዮች፣ እኔ በጣም ደህና ነኝ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ በየአይነት እየሰራው ነበረ እና ያንን ይዤላችሁ የመጣሁት ማለት ነው። ዛሬ የሰራሁት 3 አይነት እስከ ሰላጣ 4 አይነት በየአይነት በሉት 4 ስለሞላ እና እዚህ ጋር ሽንኩርት እየከተፍኩ ነው ማለት ነው። ቪዲዮ እንዳይረዝም አጠር ለማድረግ ሞክሬያለሁ ማለት ነው። እዚህ ጋር ሽንኩርቱን እያበሰልኩ ነው። ለአልጫ የሚሆን ክክ እየቀቀልኩ ነበረ ከጎን። እንደገና ደግሞ ቲማቲም ለአልጫ የሚሆነኝን ትንሽ ገንፈል እያረኩ ነበር ማለት ነው። እዚህ ጋር ሽንኩርቶቼን ምናምን ከጎን አድርጌ እያበሰልኩ ነው። ለአልጫም ምሰራውን ቀይ ወጥ እሰራለሁ ብዬ ያሰብኩት ምንድነው ድንች ወጥ ነው እሰራለሁ ብዬ ያሰብኩት። በጣም ቆንጆ የሆነ ወጥ ነው የሰራሁት። ሽንኩርቱን በዛ አድርጌ በደንብ በርበሬውን አብስዬ ቆንጆ ልክ የዶሮ ወጥ የሚመስል ድንች ወጥ ነው የሰራሁት ማለት ነው። እዚህ ጋር ቅድም ጥጄ የነበረውን ቲማቲም ወጥቶ በመፍጫ ብዙ ያስፈልግም ብቀጠቅጠውም ሊሆን ይችል ነበር፣ ግን ጊዜን ለመጠቀም ብዬ በመፍጫ 1-2 ካዞርኩት በኋላ ጨርሻለሁ ማለት ነው። እዚህ ጋር ደግሞ ለቀይ ወጥ የሚሆነኝን ሽንኩርት እያበሰልኩኝ ነው። ቪዲዮ በጣም ፈጠን እያደረኩት ነበረ። እዚህ ጋር ደግሞ ለቀይ ወጥ የሚሆን በርበሬ እያደረኩኝ ነው። በርበሬው ብቻው መብሰል ስለነበረበት ከዘይትና ከሽንኩርቱ ጋር ለረጅም ሰዓት ነበር ያበሰልኩት። ያ ቪዲዮ እንዳይረዝም ብዬ አጠራ ነበር ያደረኩትኝ። እዚህ ጋር ደግሞ ላልጫ የሚሆን ሽንኩርት እያበሰልኩ ነበረ እርድ ጨምሬ እና ሽንኩርቴን እና እርዴን የተወሰነ እያበሰልኩት ነበረ። ነጭ ሽንኩርትም ከትቼ ነበረ። ክኩ እዚህ ጋር በስሎልኝ አተር ክኩ ትንሽ ዳመጥ እያደረኩ ነበረ በብርጭቆ እና ነጭ ሽንኩርት እያደረኩ ነው። አልጫ የምሰራበት ላይ ነጭ ሽንኩርትና ዝንጅብል እና ኮረሪማ ነው ያደረኩት ማለት ነው። ነጭ ሽንኩርት አልጫ እሰራዋለሁ ብዬ ያሰብኩት ላይ እዚህ ጋር ደግሞ ለቀይ ወጥ የሚሆነውን በርበሬ እያበሰልኩ ነበረ። ብቻ ቪዲዮን ፈጠን ነው ያደረኩት። እዚህ ጋር ደግሞ ኮረሪማ ለቀይ ወጡ እያደረኩ ነው። ነጭ ሽንኩርትና ሌሎች ቅመሞችን ሳስገባ ቪዲዮ እየቀረጽኩ አልነበረም፣ አቁሜው ነበርና እዚህ ጋርም ነጭ ሽንኩርት፣ ኮረሪማ፣ ዝንጅብል እና እንደገና ብላክ ፔፐር አድርጌያለሁ ቀይ ወጡ ላይ ማለት ነውና መጨረሻ ላይ መከለሽ አድርጌ አውጥቻለሁ ማለት ነው። እዚህ ጋር አልጫውን ክኩን አድርጌ ክኩን ሳደርግ የሚገርም ቪዲዮ መቅረጼን ረስቼው በቃ ሳልቀርጽ አለፈ ማለት ነው። እና እዚህ ጋር ክኩን አድርጌ ክኩን ትንሽ የተወሰነ ካሸሁት በኋላ አተሩን ክክ ማለት ነው። እና እዚህ ጋር ውሃ አፍልቼ በኬትል እየከለስኩት ነበረ። ልክ አሁን ይሄ ከተንተከተከ ከበሰለልኝ በኋላ አወጣዋለሁ ማለት ነው። እዚህ ጋር ደግሞ በርበሬውን እያበሰልኩኝ ከጨረስኩኝ በኋላ ውሃ ጠብ እያደረኩ የሙቅ ውሃ እያበሰልኩት ነበረ። ድንቼን አዘጋጅቼ አጥቤ ከትፌ ሁሉን ነገር ጨራርሼለት ስለነበረ እዚህ ጋር ድንቼን አደረኩ ማለት ነው። ቁሌቱ በጣም ብዙ ነበር፣ የሚገርመው ዶሮ ወጥ ምሰራ ነበር የሚመስለው። እና ልጬንም ከጎን እንዳይዝብኝ እያማሰልኩኝ ቀይ ወጡ ከላልሼ ምናምን ይኸው እዚህ ጋር ደርሷል ማለት ነው። አሁን ትክትክ ካለ በኋላ እተዋለሁ። እሳቱን ቅንስ አደርግና ቂጡ እንዳይዝ አልፎ እየመጣው እያማሰልኩ ማለት ነው። እዚህ ጋር ቀይ ወጥና ልጬን ጨርሼ ጎመን ልሰራ ደግሞ ሽንኩርት አዘጋጅቻለሁ ማለት ነው። ጎመን በጣም ብዙ መስሎኝ ግን ትንሽዬ ናት የወጣችው ማለት ነው። እና እዚህ ጋር ለጎመን የሚሆን ሽንኩርት እያቁላለው ነበረ። ከዛ ሽንኩርቴ ትንሽ ወደ ቀይ ነው ጎልድ ነገር እንደዛ ብራውን ነገር እየመሰለ ሲመጣ ከዛ ጎመኔን አደረኩበት ማለት ነው። ጎመኑን ከነጭ ሽንኩርት ጋር
ኮረሪማ ጋርና ከወይራ ዘይት ጋር በደንብ አድርጌ ነው ያቁላላሁ እንትን ያልኩትኝ ያበሰልኩትኝ ጥብስ ያደረኩት ማለት ነው። ሌላ ምንም ነገር አላደረኩኝም ጎመኑ ላይ ማለት ነው። እዚህ ጋር ጎመኔ እንደዛ ሙልት ብሎ የነበረውን ግን አሁን እሳት ሲነካው ሙሽሽ አለ ማለት ነውና ነጭ ሽንኩርት እዚህ ጋር እያደረኩኝ ነበረ እና ቪዲዮ በጣም ፈጠን እያለ ነበር የሄደው ለእናንተ ለማሳየት ብዬ ሙሉን ስለሚረዝምባችሁ ብዬ ስላሰብኩ ማለት ነው። እዚህ ጋር ኮረሪማ እያደረኩኝ ነበረ። ለጎመን ኮረሪማ በጣም ነው የሚጣፍጠው። እዚህ ጋር ቀይ ወጤን ሰርቼ አለቀ። አልጫውም እንደዚሁ በሰለ፣ ጎመኔም እንደዚሁ በሰለ፣ ጨረስኩኝ ማለት ነው። አሁን ደግሞ ለሰላጣ የሚሆን እናዘጋጃለን ማለት ነው። ቅድም እንዳልኳችሁ ቪዲዮን ሙሉ ለሙሉ ላስገባ ካልኩኝ በጣም ረጅም ነው፣ ጊዜ ይወስዳልና ብዬ ለእናንተ ለማሳየት ብዬ ቀንጨብ ነው ያደረኩት ማለት ነው። ምክንያቱም ብዙ ጊዜ እኛው የተለመደ አሰራራችን ስለሆነ ያው መደጋገም ይሆናል ብዬ ስላሰብኩኝ እያንዳንዱን ቀስ እያልኩኝ ይሄን የሚገባው ምናምን እያልኩኝ እንትን አልሞከርኩኝም እና ለማስረዳት አልሞከርኩም። ግን ረጅም ሰዓት ነበር የወሰደብኝ። ያለ ማስገባት በጣም አዛ ነው የሚያደርገው ቪዲዮን ሙሉ ለመልቀቅ ማለት ነውና ለዛ ነው ማለት ነው። እዚህ ጋር ለሰላጣ የሚሆነኝን የተጠቀምኩ ኩከምበር፣ ቲማቲም እና የሰላጣ ቅጠል እና ሽንኩርት፣ ቀይ ሽንኩርትን እስዬ ቀይ ሽንኩርት ነበረ የተጠቀምኩት ማለት ነው። እዚህ ጋር ኩከምበሬንም ከትፌ ሁሉን ነገር ጨራርሼ ሽንኩርቴን እየከተፍኩ ነው። ቅድም ከወጥ ስሰራ ሰላጣው ይሄን ይመስላል። ወጥ ስሰራ የቀነስኩት ነጭ ሽንኩርት ነበረኝ። እዚህ ጋር ሎሚ እየጨመቅኩ ነው። ልክ ሎሚን ጨምቄ ከጨረስኩ በኋላ ቅድም ያስቀረውት የነበረውን ነጭ ሽንኩርት ለሰላጣ አጠቀመዋለሁ ማለት ነው። እዚህ ጋር እያደረኩ ነው። ከሎሚ ጋር ነጭ ሽንኩርት፣ ዘይት፣ ጨው አድርጌ አንድ ላይ ከአዋሃድኩት በኋላ ቀጥታ ምን አደርጋለሁ ሰላጣዬ ላይ አደርግበታለሁ ማለት ነው። ከዛ ሰላጣዬን የተወሰነ ካቀላቀልኩኝ በኋላ ወደ ጠረጴዛ ማቅረቢያው እቃ ላይ አደርግና ከዛ ለመበላት ወይንም ደግሞ ጨረስኩኝ ማለት ነውና የዛሬ ቪዲዮ ይሄንን ይመስላል። እስከ መጨረሻው ድረስ እንድትከታተሉኝ ከወዲሁ ጋብዛለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ቪዲዮን ስለተከታተላችሁልኝ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ሰላም ቆዩ። ይሄንን ይመስላል በየአይነት የሰራሁት ማለት ነው። አመሰግናለሁ።